አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የሉሊቱ ቤተሰቦች የሉሉ ሸቃሊት ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንደዚሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁን በያላችሁበት ዓለም ዳርቻ ብዝዝት ያርግልኝ። አላህ ወጥቶ ተመቅረት ይጠብቃችሁ። ውዶቼ ወዳችኋለሁኝ። ለምትሰጡኝ መልካም አስተያየት ከልብ ነው የማመሰግነው። ኑሩልኝ፣ ክበሩልኝ። ይሄ እንግዲህ አዲስ ቻናል ነው። እንደ አዲስ አረበኛውን ማለት ለቅቄ የነበሩትን አረበኛዎች እንደ አዲስ እየለቀኩላችሁ ነውና እናንተም ሼር እያደረጋችሁ ብዙ እህቶች ጋር እንዲደርስልኝ ያደርጉ ማለት ነው። ሌላው ደግሞ እንግዲህ ያው ሰው ነኝና እንደ ሰው የምሳሳትበት ፓርቲ ይኖራል። ያው እኔ እንደምነግራችሁ አረበኛን አውቄ በጣም እንደዚህ እውቀቱ ኖሮኝ አይደለም፣ ግን ያው የምንጠቀማቸውን መጥፎ ውስጥ ከመዳሞቻችን ጋር የምንግባባቸውን ነገራቶች ነው ወደ እናንተ ሼር የማደርገው እንጂ እንደዚህ የእውቀት ባለቤት ሆኜ አይደለም። ይሰመርበት። ስህተት ካለብኝ እዚህ ጋር ተሳስተሻል ሉሉ በሉኝ ማለት ነው። እና ለምትሰጡኝ አስተያየት ከልብ ነው የማመሰግነው። ዛሬ ደግሞ ያው ትናንትና መጥበህ ላይ ነበርን፣ ያው ማድ ቤት ነበርን። እንደዚህ አድርጉ የሚለው ላይ ነበርን። ዛሬ ደግሞ እንግዲህ ቁረጭልኝ ፍለጭልኝ ወደሚለው እንገባለን። ያው ተመጥበህ አልወጣንም፣ ከማድ ቤት አልወጣንም እና እዛው ላይ አብረን እንቆያለን ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። እፍሪሚሊ በሳል ማለት ሽንኩርት ክተፊልኝ ነው። በሳል ሽንኩርት ነው። በሳል ሽንኩርት ነው። እፍሪሚሊ በሳል ከተባልሽ ግን ሽንኩርት ክተፊልኝ። ሽንኩርት ከሌለ ምሳሌ ሽንኩርት ቤት ውስጥ የሌለ ከሆነ ማፊ በሳል ሽንኩርት የለም ብላችሁ መልስ መስጠት ትችላላችሁ። ነገር ግን ሽንኩርት ካለ ጠይብ ብላችሁ ትከትፋላችሁ ማለት ነው። አንዳንዶቹ እቅጣይሊ በሳል ሌሏችሁ ቁረጭልኝ በሳል፣ ግን ትክክለኛው ምንድነው? እፍርሚሊ ነው። እፍርሚሊ ክተፊልኝ ማለት ነው። ግን ቀጣይሊ በሳል ሊሏችሁም ይችላሉ። ይሄንንም እወቁት ብዬ ነው። አብዛኛውን ግን እፍርሚሊ የሚለውን ነው የሚጠቀሙት። ግን አንዳንዶቹ ቀጣይሊ በሳል ሽንኩርት ክተፊልኝ ለማለት ቀጣይ እንግዲህ ቁረጭ ነው የምናውቀው ማለት ነው። ቀጣይ ቁረጭ ነው፣ ግን እነሱም ይጠቀሙበታል። አንዳንድ አረቦች ይጠቀሙበታል ማለት ነው። ስለዚህ ሁለቱንም ማወቁ ስለማይከፋ ሁለቱንም እወቁት ብዬ ነው ውዶች። ሌላው ደግሞ እፍርሚሊ ፍልፍል ሮሚ እፍርሚሊ ፍልፍል ሮሚ፣ የፈረንጅ ቃሪያ ክተፊልኝ። የፈረንጅ ቃሪያ ፍልፍል ሮሚ ይሉታል፣ ወይም ደግሞ ፍልፍል አኽበር ይሉታል። ፍልፍል ሮሚ ወይም ፍልፍል አኽበር ይሉታል ማለት ነው። ፍልፍል አኽበር ወይም ፍልፍል ሮሚ ይሉታል ማለት። በነገራችን ላይ ፍልፍል አኽበር የሚባለው ይሄ አረንጓዴው የፈረንጅ ቃሪያ ነው። የፈረንጅ ቃሪያ ነው፣ ግን አጠቃላይ ስሙ ቢጫውም ቀዩም አረንጓዴውም ፍልፍል ሮሚ ነው። ፍልፍል ሮሚ አህመር ከሆነ ፍርሚሊ ፍልፍል ሮሚ አህመር ትልሻለች። ቀዩን የፈረንጅ ቃሪያ ክተፊልኝ። ወይም ደግሞ አክደር ከሆነ ፍልፍል ባርድም ይሉታል። ፍልፍል ባርድ የማያቃጥለው እንደማለት ነው። ፍልፍል አክበር ሳይሆን እኔ ነኝ እዚህ ጋር የተሳሳኩትኝ። ፍልፍል አክበር አረንጓዴ የፈረንጅ ቃሪያ ነው። ፍልፍል አክበር። ፍልፍል አህመር ሊሉትም ይችላሉ፣ ቀዩን ማለት ነው። ግን ፍልፍል ሮሚ ነው ትክክለኛ ስሙ ማለት ነው። ፍልፍል ሮሚ እና ስለዚህ ፍልፍል ሮሚ እቅጣይሊ ፍልፍል ሮሚ ከተባልሽ የፈረንጅ ቃሪያ ክተፊልኝ እንደሆነ ማስታወስ አለባችሁ ማለት ነው። ገሽሪሊ በጣጥስ ማለት እንትን ነው። በጣጥስ ማለት ድንች ነው። ገሽሪሊ ካለችሽ ላጭልኝ ነው። ገሽሪሊ ላጭልኝ ነው። በሽሪ ከሆነ ግን ፈቅፍቂ። በሽሪ ፈቅፍቂ ነው። ገሽሪ ግን ላጭልኝ ነው። ገሽሪሊ ላጭልኝ። እቅጣይሊ ቁራጭልኝ ወይም እፍረሚሊ ክተፊልኝ። እቅጣይሊ ወይም እፍረሚሊ። ግን በጣጥስ ብዙ ጊዜ መላጥ ወይም ደግሞ
ቀጣይ ሊ ደዋኢር ደዋኢር ክብ ክብ ክተፊልኝ። ቀጣይ ሊ በጣጥስ ደዋኢር ደዋኢር ክብ ክብ አርገሽ ክተፊልኝ። ክብ ክብ አርገሽ ክተፊልኝ ሊሏችሁ ይችላሉ። እንደዚሁም ሸራይህ እቅጣይ ሊ ሸራይህ እቅጣይ ሊ ሽስማ እቅጣይ ሊ በጣጥስ ሸራይህ ሸራይህ በረጅሙ በጣጥስ ክተፊልኝ ልትባይ ትችያለሽ ማለት ነው። ሌላው ደግሞ ጂቢሊ ሻሂ ሻይ አምጪልኝ። ጂቢሊ ሻሂ ሻይ አምጪልኝ። ሌላው ደግሞ ሰዊሊ ሻሂ ሰዊሊ ሻሂ ሻይ አፍሊልኝ። ሰዊሊ ሻሂ ሻይ አፍሊልኝ ልትባይ ትችያለሽ። ያው ብዙ ጊዜ መጥበህ እየሰራችሁ ያው የሆዳቸው ነገር ስለማይሆን ይጠይቋቸዋል በመሃል ማለት ነው። ስለዚህ ጀህዚ ስሑን ቀዳ ጀህዚ ስሑን ቀዳ የምሳ ሳህኖች አዘጋጅ። ጀህዚ ስሑን ቀዳ የምሳ ሳህኖች አዘጋጅ ማለት ነው። ሌላው ደግሞ ጂቢሊ ቀዳይ ጂቢሊ ቀዳይ ምሳዬን አምጪልኝ። ጂቢሊ ቀዳይ ምሳዬን አምጪልኝ ማለት ነው። እንደዚሁም ደግሞ እንቲ ኩሊ ወይም ደግሞ እንቲ አክሊ እንቲ አክሊ ወይም እንቲ ኩሊ እንቲ ኩሊ አንቺ ብይ። እንቲ ኩሊ አንቺ ብይ። ኩሊ ወይም አክሊ ይሉታል። አክሊ ወይም ኩሊ አክል ምግብ ነው። አክሊ ብይ ነው። አክሊ ብይ ነው። እንቲ ኩሊ ሀዛ ሀግ እንቲ ሀዛ ቀዳ ሀግ እንቲ ይሄ ያንቺ ምሳ ነው። ሀዛ ቀዳ ሀግ እንቲ ኩሊ ይሄ ምሳ ያንቺ ነው ብይ። መልስሽ የሚሆነው ያው መቆየት ከፈለሽ በአጥሽ ወይ ባክል ከቆይታ በኋላ እበላለሁ ማለት ትችላለሽ። አይ ደግሞ መብላት የምትፈልጊ ከሆነ ደግሞ ጠይብ ብለሽ ምግብሽን መመገብ አለብሽ ማለት ነው። መጠየቅ የምትፈልጉትን ጥያቄ ኮሜንት ስር ማስቀመጥ ትችላላችሁ። ቅመማ ቅመሞች ስሩልኝ ስሪ ያልሽኝ እህት ያለሽ መርሃባ እንሻላ በቅመማ ቅመሞችም እመጣለሁ ማለት ነው። እና ስለዚህ መጠየቅ የምትፈልጉትን ጥያቄ ጠይቁ። ሌላው ደግሞ እህቶቼ አትፍሩ። አረቦች ብዙ ጊዜ ፈዛዛ ልጆችን አይመቻቸውም። ፈዛዛነት ፈዛዛ እንዳትሆኑ እንደዚህ በትንሹ በትልቁ የሆነ እንደዚህ ሽቁጥቁጥቁጥ መርበትበት የምትሉ ከሆነ መጫወቻ ነው የሚያደርጓችሁ። ስለዚህ ሲሪየስ ነው መሆን ያለባችሁ። መናገር አለባችሁ ቦታ ላይ ሲሪየስ ሆናችሁ ተናገሩ። እንደዚሁም ደግሞ መፍራት የለባችሁ። ስትፈሩ ያወቃችሁት ነገር ሁሉ ይጠፋባችኋል። ስትፈሩ መናገር ትፈልጋላችሁ፣ ነገር ግን እፈራለሁ ምን ይሉኛል የሚለው ነገር ስለሚይዛችሁ መናገር አትችሉም። ደግሞ የሰው ልጅ በጣም የሰው ልጅ የሚገለው ነገር ምንድነው ታውቃላችሁ? መናገር እየቻላችሁ እያወቃችሁ አለመናገራችሁ ያማችኋል፣ ውስጣችሁ ያማችኋል። ስለዚህ ውስጣችሁ አትያዙ። እንዲያማችሁ ውስጣችሁ እንዲታመም አትፍቀዱለት። መናገር እንድትችሉ ፍቀዱለት። ተናገሩ፣ ይሰባበር፣ ተሳሳቱ። እኔ እላችኋለሁኝ እኔ ሳሳታለሁኝ። እኔ ፍጹም ነኝ እንዴ? አይደለሁም። የሰው ልጅ ፍጹም ነው እንዴ? አይደለም። የሰው ልጅ በአንዴ ነው እንዴ ሊገባው የሚችለው? አይደለም። ቀስ እያለ ነው የሚገባችሁ። በአንድ ጊዜ አይደለም። በአንድ ጊዜ እንደ ውሃ ጥጥት እንድታደርጉት አትጠብቁ። እንደዛ አይደለም። ቀስ እያለ ዛሬ ለምሳሌ ሽንኩርት ክተፊ የሚለውን ነገር አወቃችሁ አይደለ? ነገ ላይ ደግሞ ምን የሚለውን ታውቃላችሁ? ምግብ ስሪ የሚለውን ልታውቁ ትችላላችሁ። በቃ ነገ ላይ ደግሞ የተለያየ ነገር ልታውቁ ትችላላችሁ። ስለዚህ በአንዴ የሰው ልጅ ሊያውቅ አይችልም። በአንዴ አታውቁም። በሂደት ነው የምታውቁት። ደግሞ የሚሰራ ሰው ደግሞ ይሳሳታል። የሚማር ሰው ይሳሳታል። ችግር የለም፣ ይሰባበር። እናንተ ሞክሩ፣ ይሰባበር። እየሰባበራችሁ እኮ ስሞክሩት ነው እናንተ ልታውቁ የምትችሉት። ካለዛማ እኔ በቃ እስከምችል ድረስ ምንም አልናገርም፣ ምንም አላደርግም ካልኩኝ በቃ ድንጋይ ነው የምሆነው። አልችልም። ሲጀመር መሞከሬን ካልተለማመድኩኝ አልችልም። እስከምችል ድረስ እየጠበቅኩ ነው። በቃ አልችልም ብዬ ጭንቅላቴን ካሳመንኩኝ ብሳሳትስ የሚለውን ነገር ለጭንቅላቴ ከነገርኩትኝ አልችልም። በቃ መናገር አልችልም። ለምን?
እኔ ብሳሳትስ ይስቁብኛል ብዬ ጭንቅላቴ ላይ ያሳምኘዋለሁ። ይሳቁ ይሳቁ ይሳለቁ። ህፃኖቹን እኮ ሲናገሩ ህፃናቶች ሲናገሩ እኛ እንስቅባችኋለን። እነሱ ግን የእኛ ሳቅ ምን እንደሆነ አያውቁም፣ ይናገራሉ። ባባ ማማ እያሉ እኛን የበለጠ ያስቁናል። ስለዚህ የእናንተም እንትን በቃ እየተወለጋገደ ነው፣ በቃ እየተሰባበረ ነው ሊገባችሁ የሚችለው። ህፃናቶች አማርኛን እየሰባበሩ እንደተለማመዱ ሁሉ እናንተም ደግሞ እየሰባበራችሁ መለማመድ ትችላላችሁ። ስለዚህ ጎበዝ ናችሁ። ራሳችሁን አልችልም፣ ራሳችሁን ከይሉታ ራሳችሁን ከፍርሃት አስወግዱ። ፍርሃት ኃይለኛ ነው፣ ሸብቦ ይዛችኋል፣ እንዳትናገሩ ያደርጋችኋል። አውቃችኋል፣ ነገር ግን እንዲህ አይደለም አላወቅሽ ብትሳሳችስ ብሎ ይይዛችኋል፣ ቢስቁብኝስ ብሎ ይይዛችኋል ማለት ነው። ስለዚህ ይሳቁ ይሳለቁ፣ አይመለከተኝም፣ መናገር አለብኝ። በቃ እኔ ደፋር መሆን ያለብኝ፣ በራሴ መተማመን ያለብኝ። እንደዛ ስትሆኑ ደግሞ እነሱ በጣም ነው የሚያከብሯችሁ። በጣም ስትቆጠቆጡላቸው፣ በቃ በትንሽ በትንሹ ስትርበተበቱ ነው እናንተ ናችሁ የምትናቁት። የሚከበረው በአሁኑ ሰዓት ተናጋሪ ነው። አዎ ተናጋሪ፣ እስከ አፍንጫቸው ድረስ የሚነግራቸውን ሰው ነው የሚፈልጉት። አንዳንዶቹ ደግሞ የራሳቸውንም ክብር ስለሚያውቁ የሰዎችንም ክብር ስለሚያውቁ ያከብራሉ። ሁሉም ማለት አይደለም፣ ሁሉም እስከሚነግሯቸው ይጠብቃሉ ማለት አይደለም። አሉ ጨዋዎችም ማለት ነው እላቸዋለሁ። እንግዲህ እኔ አንዴ መለፍለፍ ተጀመርኩኝ፣ ዝም አልልም። አፍ በሉኝ እንግዲህ ለፈለፍኩባቸው ውዶቼ። ያው እንደማይደብራችሁ ተስፋ አድርጋለሁኝ። አብሽሩ፣ በርቱ፣ ጠንክሩልኝ። ኢንሻላ እንበረታለን። አብራችሁ ናችሁ፣ እኔም ደግሞ አብሬያችሁ ነኝ። የምትፈልጉትን ነገር ሁሉ ጠይቁ። ኢንሻላ አብረን ብዙ እንጓዛለን፣ ብዙ መንገድ እንሄዳለን። አላህ ይገዛችሁ። አላህ ያሰባችሁትን ሁሉ ያሳካላችሁ፣ ከክፉ ነገር ሁሉ ይጠብቃችሁ። ላይክ እና ሼር ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።